ያሉትን አማራጮች ሁሉ ያጤነች መሆኑን የሀገሪቱ ውጭ ጉዳይ መስሪያ ቤት አስታውቋል። ይህ እርምጃ የምጣኔ ሀብት ማዕቀብ መጣልን የሚጨምር እንደሆነ የተገለጸ ሲሆን የአሜሪካ አካሄድ በሁለቱ ሀገሮች መካከል ያለውን ስትራቴጂካዊ ወዳጅነትና ጥቅም የሚጎዳ እንደሆነ አቶ መስፍን ተገኑ ይናገራሉ። የአሜሪካንን ጥቅም የሚጠቅማል በእርግጥም ደግሞ የኢትዮጵያን ጥቅም ይጠቅማል ለኢትዮጵያ ይጠቅማል ብሎ የሚያስብ ሰው እንደሌለ ደጋግመን አስረድተናል። የኢትዮጵያውያንም ሆኖ ከኢትዮጵያ ውስጥ የሚኖረው ህዝብ ሆነ ከኢትዮጵያዎች ያለው ይሄ የሚደረገው ወሰደው እርምጃ ይጠቅማል ብሎ የሚያስብ ሰው የለም። እንዴት ይህን ነገር የምናደርገው ነው? የአፍሪካ ላይ ያለንን የአሜሪካን ኢንትረስት እንደጠበቅ ይህንን ሁኔታ ማሻሻል የሚቻለው ምንድን ነው? ሰብስቦ መሪዎቹን እንደዚህ አይነት አንዳንድ የማስፈራራት መግለጫው ይጠቅማል ወይ? የኢትዮጵያ መንግስት የኢትዮጵያ ህዝብ በዚህ ከአሜሪካ ያለን ግንኙነት ለምንድን ነው እንደዚህ ላይ ለምን ደረሰ? ህዝቡ በተለይ ወዳጅ የነበረ ሀገር ለምንድን ነው በዚህ ሁኔታ በአሁኑ ጊዜ ችግር በደረሰበት ጊዜ ኢትዮጵያ እንዲረዱ የማይፈልጉት ነው የሚሉትና ይህንን አሁን ያላችሁት እና የተከተላችሁት ያለው አካሄድ ለምን እንደሆነ ችግር ሁሉም ሰው ተቸግሯል እና ይህንን ነገር ማሰብ ያስፈልጋል እያል ነው። የኢትዮጵያ ዓለም አቀፍ ድምጽ ንቅናቄ ተወካይ ወይዘሮ ሜሮን አህዱ ሳቡሬ ይህንኑ የአቶ መስፍን ሀሳብ ይጋራሉ። አሜሪካንና የዩሮፒያን ዩኒየን እየሄዱበት ያሉት አካሄድ ጨርሶ ሊገባ የሚችል ነገር አይደለም። ለራሳቸውም ሎንግ ተርም ኢንትረስት አሜሪካን ቢሆን የዩሮፒያን ዩኒየን ቢሆን በዛ አካባቢ በሆርን ኦፍ አፍሪካ እንደዚህ አይነት ጫና ማድረግና የሚረበሽበትን ሁኔታ መፍጠር ምን ጥቅም ያመጣል ብለው ለራሳቸው ኢንትረስት ቢሆን ጨርሶ ሊገባኝ አልቻለም። በኢትዮጵያና በአሜሪካ መካከል ያለውን ስትራቴጂካዊ ወዳጅነት እንዲጠናከር የሚሰራው ድርጅታቸው ይህንኑ የተሳሳተ ያሉትንና ዩናይትድ ስቴትስ በኢትዮጵያ ላይ የምትከተለውን አቋም ለማስተካከል ተግቶ እንደሚሰራ የአሜሪካ ኢትዮጵያውያን ሕዝብ ጉዳዮች አስፈጻሚ ሊቀመንበር አቶ መስፍን ጠቁመዋል። ያለን የዲሞክራቲክ መብትን በመጠቀም መንግስት ትክክል ነው ይሄ መስፈሩ ካሁን መታረቅ ነገር ትክክል አይደለም እና አንስማማም። ከኢትዮጵያዊነት አንፃር ብቻ ሳይሆን ከአሜሪካዊነት አንፃራችን በኩል ዳስ ነው የሚያመጣው እንጂ ጥቅም የለውም የሚለው ክርክር እንደቀጠለ ነው እና በዚህ እንዳልኩት እንግዲህ ከክርክሩ አልፎ ወደ ምርጫው በተጠናከረ ሁኔታ ነገር እየተዘጋጀን ነው። ከዚህ በኋላ አትላንታ ይቀጥላል፣ ከዛም ካሊፎርኒያ ይመጣልና እንደዚህ ነው ሁኔታው። ወይዘሮ ሜሮን እንዳሉትም ድርጅታቸው የአሜሪካ ሕግ አውጪዎችን ማነጋገርን ጨምሮ የተጠናከረ ዲፕሎማሲያዊ ዘመቻውን ይቀጥላል። በኖርት አሜሪካ በጣም የተሳሰረ እንቅስቃሴ ነው የምናደርገው። ቀኝ እጅ የሚያደርገውን የሚያይበት ነው። ብዙ ተመራጮችን እናነጋግራለን። አሁንም እንቀጥላለን። ያለን በየአካባቢያችን ያሉትን ተመራጮች መራጮች ስለሆነን ማለት ነው፣ መብት ስላለን ማለት ነው። መብታችንን ተጠቅመን እንዲያዳምጡን ኢትዮጵያ ውስጥ እየተካሄደ ያለው ነገር ምን እንደሆነ ትክክለኛውን ነገር ለማስረዳት ለማሳመን ጥረታችንን እንቀጥላለን። የኢትዮጵያ ፌዴራል መንግስት በአሸባሪነት የፈረጀው ህወሓት የሚመራው የትግራይ ክልላዊ መንግስት ከዚህ ቀደም ከጉዳዩ ጋር በተያያዘ ባወጣው መግለጫው የፕሬዝዳንት ጆሴፍ ባይደን አስተዳደር በኢትዮጵያ ላይ የሚከተለውን አቋም እንደሚደግፍ ማስታወቁ ይታወሳል። ለአሜሪካ እርምጃ ተግባራዊነት ዝግጁ መሆኑንም ገልጿል። ዩናይትድ ስቴትስ በሰሜን ኢትዮጵያ ጦርነት የሚሳተፉ ኃይላት በአስቸኳይ ተኩስ አቁመው ወደ ጠረጴዛ ዙሪያ ውይይት እንዲገቡ ትፈልጋለች። ለዶይቼ ቬለ ታሪኩ ኃይሉ ከአትላንታ ጆርጂያ። ቀጣዩ ዘገባችን ወደ አዲስ አበባ ነው የሚመልሰን። የባልደራስ ለሁለተኛ ዲሞክራሲ አመራሮችን የክስ ሂደት የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት ለዛሬ ይዞት የነበረውን ምስክሮችን የማድመጥ ሂደት ለነገ በማድረግ ተጠናቋል። የአዲስ አበባ ወኪላችን ሰለሞን ሙጪ አጠር ያለ ዝርዝር ዘገባ ልኮልናል። በአዲስ አበባ ሁከትና ግጭት እንዲፈጠር በመቀስቀስ ተጠርጥረው በእስር ላይ የሚገኙት የባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራሮች ዛሬ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት ቀርበዋል። አዲስ በተሰየሙት ሁለት ወንድና አንድ ሴት ዳኞች የታየው ችሎቱ በምስክሮች አሰማም ሂደት ላይ ለመከራከር ለነገ ቀጠሮ ተሰጥቶበታል። 5 ተከሳሾች፣ 4 የተከሳሾች ጠበቆች፣ 3 አቃቢያነ ህግና የችሎቱ እድምተኛው በታደመበት ችሎት
አቃቤ ሕግ ሁለት ምስክሮች በችሎቱ እንደሚመሰክሩ ለፍርድ ቤቱ አስረድቷል። ዛሬ 4 ምስክሮች መቅረብ ነበረባቸው። እንዲሁም የምስክሮች ስም ዝርዝር ቀድሞ ለተከሳሾችና ጠበቆች መድረስ እንደነበረበትና እንዳልደረሳቸው የተከሳሽ ጠበቆች ለፍርድ ቤቱ ተናግረዋል። አቃቤ ሕግ የምስክሮች ስም ዝርዝር ለተከሳሾች እንዲደርስ በፍርድ ቤት አለመታዘዙን በመግለጽ ተከራክረዋል። ሂደቱን በተመለከተ የጠየቅናቸው ከተከሳሽ ጠበቆች አንዱ ሄኖክ አክሊሉ ይህንን ብለዋል። በዛሬው ቀን በእናቶ እስክንድር ነጋ መዝገብ ጥቅምት 4 ፍርድ ቤቱ የቀጠረው የአቃቢ ሕግ ምስክሮች ቀርበው ቃላቸውን እንዲሰጡ ነበረ። በዛ መሰረት አቃቢ ሕግ 2 ምስክሮች አቅርቤያለሁ። እነዚህ የቀረቡልኝ ምስክሮች ቃላቸውን ይስጡልኝ፣ ምስክርነታቸውን ይስጡልኝ ብሏል። ይህንን በተመለከተ በእኛ በኩል በእናቶ እስክንድር ነጋ ጠበቆች በኩል ቅሬታ አቅርበናል ለፍርድ ቤቱ። ያቀረብነው ነገር ምንድነው? አንደኛ የአቃቢ ሕግ ምስክሮች ዝርዝር አልደረሰንም። ሁለተኛ ደግሞ አቃቢ ሕግ ከ21 ምስክሮች 2 ምስክር ብቻ ነው ያቀረበው። ይሄ ተገቢነት ያለው አይደለም። ምስክሮቹን 21 ምስክሮቹን ዘርዝሮ አቅርቦ ከዛ በኋላ ነው የምስክርነት ቃል መሰጠት ያለበት እንጂ 1 ምስክር እያቀረበ ውሳኔ እንዲሰጥለት ወይ ምስክር እንዲሰማለት መጠየቁ ተገቢነት ያለው አይደለም የሚል ነበረ። ፍርድ ቤቱ እንግዲህ ይህንን ጉዳይ ካደመጠ በኋላ በነገ በጥቅምት 4 ቀን ጉዳያችሁን መርምረን አቃቢ ሕግ ዝርዝሮች ሊደርሳቸው ይገባል አይገባም፣ እንደዚሁም ደግሞ ምን ያክል ምስክሮች ነው መቅረብ ያሉበት የሚለውን እንወስናለን በሚል ነው ቀጠሮ የሰጠው። ፍርድ ቤቱ መዝገቡን በሂደት በሚገባ እንደሚመረምረው ገልጿል። ግራና ቀኝ ክርክሩን ካደመጠ በኋላም አቃቤ ሕግ ነገ የምስክሮችን ዝርዝር ይዞ እንዲቀርብ ትዕዛዝ አስተላልፏል። አዳዲሶቹ ዳኞች ችሎቱን ሲከፍቱ ራሳቸውን ሲያስተዋውቁ ሰብሳቢው ዳኛ ዘላለም፣ የቀኝ ዳኛው ይልማ፣ የግራ ዳኛዋ አርቡማ እንደሚባሉ ራሳቸውን አስተዋውቀዋል። ዶሴውንም በዝርዝር እንዳላነበቡት ገልጸዋል። በችሎቱ ከሁለተኛና አራተኛ ተከሳሾች 2 የመብት ጥያቄዎችም ቀርበው ነበር። ጠበቃ ሄኖክ አክሊሉ አቶ ስንታየው ቸኮል ሕክምና በውጪ በራሳቸው እንዲከታተሉ ያቀረቡት ጥያቄ ነው። የኩላሊትና ሌሎች ህመም ችግር ስላለባቸው ሌላ ቦታ በራሴ ውጪ እንድታከም የሚል ጥያቄ ነው። ሁለተኛው ደግሞ ወይዘሮ አስካለ የግል ስልኬ ላይ የነበሩ ኮንታክቶቼ በሙላ የጠፉብኝ ስለሆኑ ይህንን ያደረገው አካል በሕግ ይጠይቅልኝ የሚል ጥያቄ ነው ለፍርድ ቤቱ ያቀረበው። እነዚህንም አይተን ፍርድ ቤቱ ተገቢውን ትዕዛዝ እንሰጥበታለን በሚል ነው ያሰናበታል። ችሎቱ ነገ 3 ሰዓት ላይ የሚቀጥል ሲሆን የማረሚያ ቤት አስፈጻሚዎች ተከሳሾችን በሰዓቱ ችሎት ላይ እንዲያቀርቡ ታዘዋል። የባልደራስ ለእውነተኛ ዲሞክራሲ ፓርቲ ሊቀመንበር አቶ እስክንድር ነጋ ሰኔ 24 ቀን 2012 ዓ.ም በፖሊስ ቁጥጥር ስር መዋላቸው ይታወቃል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። የኢትዮጵያ ብሔራዊ ምርጫ ቦርድ ከሌሎች የሀገሪቱ አካባቢዎች ዘግይቶ ምርጫ የተካሄደባቸውን ክልሎች የምርጫ ውጤት መግለጹን ተከትሎ በሐረሪ ክልል የሚገኙ የተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት ሕዝብና መንግስት አሸንፈውበታል ያለውን የምርጫ ውጤት መቀበሉን አስታውቋል። የድሬዳዋ ወኪላችን መሳይ ተክሉ ዘገባ አለው። የጋራ ምክር ቤቱ ሰብሳቢ አቶ መሐመድ ሐሰን በክልሉ በተካሄደው ምርጫ ህዝብና መንግስት አሸናፊ መሆናቸውን በመጥቀስ ውጤቱን መቀበላቸውን አስታውቀዋል። ምርጫውን ሙሉ በሙሉ ላሸነፈው የብልጽግና ፓርቲ እንኳን ደስ አላችሁ በማለት በቀጣይ የጋራ ምክር ቤቱ አባላት ተሳትፏቸው እንዲቀጥልም ጠይቀዋል። ከቅድመ ምርጫ እስከ ድህረ ምርጫ ምርጫው ፍጹም ሰላማዊ፣ ዲሞክራሲያዊና በህዝባችን ዘንድ ተአማኒነት ያተረፈ ምርጫ እንዲካሄድ በምርጫው ውጤትም ህዝብና ሀገር ያሸነፉበት ሆኖ እንዲጠናቀቅ ስትለፉና ስትደክሙ የቆያችሁ የክልላችን የከተማችን ወጣቶች፣ ሴቶች እና መራጩ ህዝብ እስካሁን ለነበራችሁ ሁለንተናዊ አብሮነትና ድጋፍ እያመሰገን በምርጫው ሁሉም የክልላችን ነዋሪ ኢትዮጵያውያን ያሸነፉበትና የክልላችን የብልጽግና ፓርቲ መንግስት የሚመሰረትበት ውጤት በማግኘቱ ለብልጽግና ፓርቲ እና አመራሮች እንኳን ደስ አላችሁ ለማለት እንወዳለን። መፎካከር በምርጫ ብቻ ሳይሆን በእያንዳንዱ የመንግስት ፖሊሲ ላይ ስናደርገው የነበረውን የነቃ ተሳትፎ ገንቢ ሀሳቦቻችን አጠናክረን እንድንቀጥል አደራ ለማለት እንወዳለን። በክልሉ በተካሄደው ምርጫ ተሳታፊ ከነበሩ ተፎካካሪ ፓርቲዎች አንዱ የሆነው የሐረሪ ዲሞክራሲያዊ ድርጅት ሀዲድ ተወካይ አቶ ረምዚ አሊ በበኩላቸው የምርጫውን ውጤት መቀበላቸውን ገልጠው በቀጣይ የህግ የበላይነትን ማስከበር ፈተና በሆነበት የሐረሪ ክልል የተመረጠው መንግስት ለውጥ እንዲያመጣና ምክር ቤቱም በጥንካሬ አስፈጻሚውን የሚቆጣጠር ሊሆን እንደሚገባ አስገንዝበዋል። ያው ምርጫ ሂደቱ ሰላማዊ ነበር። ማሸነፉ ብዙም የሚገርም አይደለምና ተቀብለናል ውጤቱን። ያው በቀጣይ እንግዲህ ሰላማዊነቱ ምንም
አጠያያቂ አይደለም። እስከ መጀመሪያው እስከ ምርጫው እስኪካሄድ ድረስ ያው በጋራ ሁላችንም ተሳትፈንበት ኤቭሪ ስቴፑን ስንከታተለው ነበረ። ከዛ በኋላ የመጣውን ውጤት ደግሞ ያው ተቀብለናል ማለት ነው። አሁንም መንግስት ስራ ላይ በሚንቀሳቀስበት ጊዜ ያሉትን ጉለቶች እንዲያስተካክል፣ ጥሩ ነገሮችን ደግሞ እሰየው እያልነው እየደገፍነው የምንቀጥልበት ሁኔታ ነው የሚኖረው። በተለይ በእኛ ክልል ኮንቴክስት ባለው ነባራዊ ሁኔታ ካለፈው መንግስት በተለየ ከዚህ መንግስት የምንጠብቀው ነገር የህግ የበላይነትን የማስከበር ጉዳይ ነው። የፍርድ ቤት ትዕዛዝን እንኳን አያስከብርም አስፈጻሚ አካሉ በክልላችን። ጀስቲስ ፓርሻሊቲ ታያለ ማለት ነው በአፈጻጸም ላይ። እነኚህ ነገሮች እንዲስተካከሉ ፓርላማው ደግሞ የአስፈጻሚውን አካል ጠንከር ባለ ሁኔታ የሚቆጣጠር የሚከታተል ፓርላማ እንዲሆን፣ አስፈጻሚውም ደግሞ መሪ ያለው አስፈጻሚ እንዲሆን ነው የምንጠብቀው ማለት ነው። በምርጫው ሂደት ፕሮግራማችንን ለህዝብ አስተዋውቀናል ያለው የነጻነትና እኩልነት ፓርቲ ነፓ ሐረር ቅርንጫፍ ተወካይ አቶ አብዱል ሐፊዝ አህመድም ፓርቲያቸው በእኩልነት ላይ ተመስርቶ ከአሸናፊውም ሆነ ሌሎች ፓርቲዎች ጋር በቀጣይ በጋራ ይሰራል ብለዋል። ፓርቲያችንን በተመለከተ ያው የራሳችን እንቅስቃሴ በሚቻል ህዝብ ዘንድ ቀርበን ያው የራሳችንን ፕሮግራም በማሳወቅና እንዲሁም ያለንን ሩቅ እቅዳችንን አሳውቀናል። ነገሩ በ3 ዓመት ነው ከተመሰረተም እና በዚህ አንጻር የተሻለ እንቅስቃሴ አድርገናል። የተሻለ ትኩረት ስበናል። ግን ህዝብ ወስኗል። ለነገሩ ምንድነው ይሄ ፓርቲ ከመጀመሪያም ጀምሮ ሲቋቋም ለምርጫ አጃቢነት ወይንም ያንን ምርጫ ለማካሄድ ጊዜ ብቻ የሚመጣ ፓርቲ አይደለም። ማለትም ከመሰረታዊ ጀምሮ ከመንግስት ጋር ከሌላ ፓርቲዎችም ጋር አብሮ ተባብሮ ለህዝብ መልካም ሊሆን የሚችሉ ጉዳዮችን በሙሉ አብሮ ለመስራት ከመሰረቱ ከጥንስሱ ጀምሮ እንቅስቃሴ እያደረገ ነው ያለው። በመከባበር የተመሰረተ ግንኙነት ከሌላው ጋር ኑሮት ማለት መንግስትንም ከዚህ በኋላ በሚያደርገው እንቅስቃሴ ጎኖ ሆኖ ህዝብን ለማገልገል ዝግጅቱን አጠናቆ ከዚህ በኋላ ይሄንን ይዞ ለመሄድ ለመጓዝ የተዘጋጀ ፓርቲ ነው ለማለት ይቻላል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሐረር ተወካይ አቶ አዝማች ጌጡ በበኩላቸው በሐረሪ ክልል አንገብጋቢ ላሏቸው የመጠጥ ውሃና የኑሮ ውድነት አሸናፊው ፓርቲ ትኩረት እንዲሰጥ ጠይቀዋል። እንደ ኢዜማ ይዘናቸው የነበርናቸው እቅዶች ብዙ ናቸው። ዋናውና በሐረር ያለውን ችግር እንግዲህ እንደ ሐረር ነዋሪነቴ የውሃ ችግር ነው። ሁለተኛ ቱሪዝም ነው። ቱሪዝም ላይ እንደሚታወቀው ሐረር በጣም ቱሪዝም አለ። እሱ ላይ እንሰራለን ብለን አቀደን ነበር። በሆቴሎች ሊሆን ይችላል፣ በሎጆች ሊሆን ይችላል፣ በመንገድ ሊሆን ይችላል፣ በተለያየ አካባቢ ይሄን ደቀድ በማኒፌስቶችን ላይ የሚያሰፈር ነው። ይሄንኝ በዚህ ሁለቱ ነገሮች ላይ ከፍተኛ ነገር እንሰራለን ብለን አቀደን ነበር። ሶስተኛ ደረጃ ደግሞ የኑሮ ውድነት ነው። የክልል ምክር ቤቱ ስላላገኘን እንደ ብልጽግና እንዲሰሩት የምናስበው ይሄን ነገር ነው። ይሄን ነገር እንዲሰሩ አቅጣጫ ምን ጠቁማለን፣ እንተጋገዛለን፣ እናግዛለን። 7 የፖለቲካ ፓርቲዎች የተሳተፉበት የሐረሪ ክልል ምርጫን ብልጽግና ፓርቲ የክልልና የፌዴራል ምክር ቤት መቀመጫዎችን ሙሉ በሙሉ ማሸነፉን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ለዲደብሊው ዘገባ መሳይ ተክሉ ድሬዳዋ። የመጨረሻው ዘገባችን ወደ ሊቢያ ነው የሚወስደን። በሊቢያ የሚገኙ ስደተኞች እንግልት ይላል ርዕሱ። በተባበሩት መንግስታት ድርጅት የሰብአዊ መብቶች መርማሪ ኮሚሽን ይፋ የሆነው አዲስ መረጃ አስደንጋጭ ገጽታን የያዘ ነው። መረጃው ሊቢያ ውስጥ የሚገኙ ስደተኞችና ጥገኝነት ፈላጊዎች ከፍተኛ የሰብአዊ መብቶች ጥሰት እየተፈጸመባቸው መሆኑን ያሳያል። በጉዳዩ ላይ ምርመራ ያካሄዱ የመንግስታቱ ድርጅት የሰብአዊ መብት ኮሚሽን ባለሙያዎች ድርጊቱን በሰብአዊነት ላይ የተፈጸመ ወንጀል ተብሎ ሊቆጠር እንደሚችል ገልጸዋል። የዶቼ ቬለው የዮርገን ስትሪያክን ዘገባ ሸዋዬ ለገሰ እንደሚከተለው አጠናቅረዋለች። አሳሳቢውን መረጃ ይፋ ያደረገው የተባበሩት መንግስታት ድርጅት ብቻ አይደለም። ዓለም አቀፍ የረድኤት ድርጅቶችም ሊቢያ ውስጥ ባለፉት ቀናት ስደተኞች ላይ ያነጣጠረ የጅምላ አፈሳና እስር እንደተካሄደ አረጋግጠዋል። ስደተኞች ለአደጋ ተጋልጠዋል ያሉት እነዚህ ድርጅቶች የአውሮፓ ሀገራት ሊቢያ ውስጥ ከሚገኙ ተጓዳኞች ጋር በትብብር እንዲሰሩም ጥሪ አቅርበዋል። ይህ በቅርብ ዓመታት ሊቢያ ውስጥ ስደተኞች ላይ የተካሄደ የዘፈቀደ እስራት ነው። ስደተኞችን በብዛት ሰብስበው ሲያስሩ ይህ የመጀመሪያ አይደለም። አሁን ከ5000 የሚበልጡ ስደተኞች ሴቶችና ህጻናት ሳይቀሩ እስር ቤት ገብተዋል ይላሉ አሌክሳንድራ ሳአይ በሊቢያ የኖርዌይ ስደተኞች ኮሚሽን ተጠሪ። በሰሜን አፍሪካዊቱ ሀገር የሚገኙ አብዛኞቹ ስደተኞች በከፍተኛ ፍርሃት ላይ ናቸው። ሁኔታው በጣም ውጥረት የበዛበት ነው። ከኛ ጋር ግንኙነት ያላቸው ስደተኞች እንደሚነግሩን ከቤታቸው ለመውጣት ሁሉ ፈርቷል። አስተማማኝ ስላልሆነ ሊቢያውያን ጎረቤቶቻቸው ከቤታችሁ አትውጡ እያሉ እንደሚነግሯቸው ሰምተናል። ስለዚህ ሰዎቹ በጣም ፍርሃት አድሮባቸዋል። ድንበር የለሽ የሐኪሞች ድርጅትም የጅምላ እስር መካሄዱን ካረጋገጡት አንዱ ነው።
ባለፈው ሳምንት ብቻ በዋና ከተማ ትሪፖሊ በሚገኙ ማጎሪያ ስፍራ የታሰሩ ስደተኞች ቁጥር በ3 እጅ ከፍ ብሏል። ስደተኞቹ በታሰሩበት ቦታም ውሃም ሆነ ምግብ የለም። በተባበሩት መንግስታት የሰብአዊ መብቶች ኮሚሽን ባለሙያዎች የተካሄደው ምርመራ ውጤት ይፋ እንዳደረገው ግድያ፣ ማሰቃየት፣ ባርነትና አስገድዶ መድፈር ስደተኞቹ ላይ ተፈጽሟል። ሰለባዎቹ ሊቢያ ውስጥ የመጨረሻዎቹ ደካማዎች ከምንም በላይ ስደተኞች መሆናቸውን ምርመራውን ካካሄዱት የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽን ባለሙያዎች አንዱ ቻሎካ በያኒ ይናገራሉ። ምርመራችን አክሎም ስደተኞች እና ጥገኝነት ፈላጊዎች በእስር ቤት ውስጥ እና በህገወጥ አሸጋጋሪዎች ለተለያዩ ወከባና ጥቃቶች መጋለጣቸውን ያሳያል። ይህ ጥቃትም በመንግስትና መንግስታዊ ባልሆኑ ተዋናዮች በተቀናጀ ሁኔታ በመንግስት ድጋፍ የሚፈጸም ነው። ሊቢያ በሚሊሻዎች፣ በጎሳዎች ወይም በተደራጁ የወንጀል ቡድኖች ተጽዕኖ ስር የተከፋፈለች መሆኗን ከመንግስታቱ ድርጅት የሰብአዊ መብቶች ኮሚሽን ባለሙያዎች አንዱ የሆኑት ትራሲ ሮቢንሰን ይናገራሉ። እሳቸው እንደሚሉት ስደተኞች ላይ የዘፈቀደ እስር የሚፈጸመው በሚሊሻዎቹና በመንግስት ነው። በከፍተኛ ደረጃና በተቀናጀ መልኩ ይደረጋል ያሉት ይህ የመብት ጥሰትም በሰብአዊነት ላይ እንደተፈጸመ ወንጀል የሚቆጠር መሆኑን አጽንኦት ሰጥተዋል። በመርማሪ